ስለዚህ አመዘጋገቡ እንደዚህ ነው። ስለዚህ እንደዚህ ያመጣላችኋል። ከዛው በቴሌግራም ነው ኮንፈርም ታርጉት። እዚህ ላይ አክሴፕት ትመጣለች። ቴሌግራም ላይ ሄዳችሁ አክሴፕት ታርጉታላችሁ። እዚህ ላይ ቴሌግራም ላይ እንደዚህ ልክላችኋል። እዚያችን ኮንፈርም የምትል ትመጣለች። እሷን ኮንፈርም የምትለዋን ስትነኳት እንደዚህ አክሴፕት ይላል ማለት ነው። ከዛ በኋላ ይሄው ዩ ሃቭ ሰክሰስፉሊ ሎጊን ብሎ እንደዚህ ያመጣላችኋል። ከዛ ይችን ኖህ ግሎባል ዶት ኦርግ የምትለዋን ክሊክ ታደርጋላችሁ ማለት ነው። ከዛ እንደዚህ ሲመጣላችሁ ዩዘር ኔም እና ኢሜይል ታስገባላችሁ ማለት ነው። ከዛ እንደዚህ ካደረጋችሁ በኋላ መጨረሻ ላይ ሳሚት የምትለዋን ክሊክ ታደርጋላችሁ ማለት ነው። እንደምታዩት ቼክ ዮር ኢሜይል ይላል። ኢሜይል ሄዳችሁ ቼክ ማድረግ ነው። እንደምታዩት ይኸውላችሁ ልኮልኛል ኖህ ግሎባል ብሎ እዚህ ላይ ይችን ቬሪፋይ ማድረግ አለብን ማለት ነው። በኢሜይል የተላከውን እዛ እንደዚህ ያመጣላችኋል። ይችን ክሊክ ማድረግ ነው። ይኸው እንደምታዩት ይኸው ቬሪፋይ ሆነ ማለት ነው። ቬሪፋይድ ሰክሰስፉሊ ፕሊዝ ክሊክ ዩዘር ዳሽቦርድ ይላል። ወደ ዳሽቦርዱ እንሄዳለን ማለት ነው። ከዛ እንደዚህ ያመጣለን። ይኸው ጆይን አስ ነው ይላል። እዛ ዩዘር ዳሽቦርድ ነው የምንለው እኛ ኦልሬዲ ስለገባን ማለት ነው። እንደዚህ ስለዚህ እንደምታዩት ይኸው እንደዚህ ያመጣላችኋል። አሁን ዜሮ ነው። እንግዲህ 5 ዩኤስዲቲ እንዴት በቀላሉ እንደምትቀበሉ አሳያችኋለሁ ማለት ነው። ስለዚህ እነሱን እንትን ለማለት እዚህ 5 ነገሮች አሉ እንደምታዩት። እነዚህን መሙላት አለብን። የመጀመሪያው ይሄንን ቪዲዮ ዎች ነው የምትለዋን ክሊክ ታደርጋላችሁ። እሱን ካያችሁ ከጨረሳችሁ በኋላ ቀጣይ አንሰር ኪውዝ የሚለው የሚመጣላችሁ ማለት ነው። ስለዚህ ይችኛዋን ዎች ነው የምትለዋን ክሊክ እናደርጋለን። እንደዚህ 5 ነገሮች ከሞላን በኋላ ነው 5 ዩኤስዲቲ የምናገኘው ማለት ነው። ከዛ ይችን ስታርት እናደርጋታለን። ይኸው ይሄ እስከሚጨርስ ግዴታ መጠበቅ አለባችሁ። ከጨረሳችሁ 1 ሰዓት ከ47 ነው የሚፈጀው። እሱ እስከሚያልቅ ተጠብቁታላችሁ ማለት ነው። እሺ አሁን እንጠብቀዋለን። ጋይስ ቪዲዮ እስከሚያልቅ ግዴታ ማየት አለባችሁ። ቪዲዮ እስከሚያልቅ ተጠብቁታላችሁ። 1 ሰዓት ከምናምን ነው። እሱ እስከሚያልቅ ትንሽ መጠበቅ አለባችሁ ማለት ነው። እንደምታዩት አሁን ጨርሷል። እዛ ባክ ብዬ እወጣለሁ ማለት ነው። ወይም ራሱ ሪፍሬሽ አድርገዋል ኮኔክሽኑ ነው እንጂ። ስለዚህ ይሄን አሁን ጨርሰናል ማለት ነው። የመጀመሪያውን ስቴፕ ጨርሰናል። እዛ ቀጣዩ ስቴፕ ደግሞ ይከፈታል ማለት ነው። እና አክቲቭ የነበረው አክቲቭ ይሆናል። እንደምታዩት ይኸው አሁን የታችኛው ደግሞ አክቲቭ ሆን ማለችን ስታርት ኩዊዝ የምትለዋን ስታርት እንላለን። እሷን መሙላት ነው ማለት ነው። ስለዚህ እዚህ ላይ ደስ ያላችሁን ትሞላላችሁ። በተሳሳቱ እንኳን ራሱ እንትን ይላችኋል። ለምሳሌ አሁን የመጀመሪያውን ትክክል ከሆነ እሺ አይደለም፣ ሁለተኛው አይደለም፣ ይኸው እዛ ይኸው አሳለፈኝ ማለት ነው። ፕሮሲድ እለዋለሁ። በተሳሳቱ እንኳን የሞካከራችሁ የቀያየራችሁ መሞከር ትችላላችሁ። የቀያየራችሁ እሺ የመጀመሪያውን አይደለም፣ ይኸው አሁን ይሄ ትክክል ነው ማለት ነው። ከዛ ፕሮሲድ እለዋለሁ። እሺ እሺ በተሳሳቱ ራሱ አንዱን ትሞክራል። ለምሳሌ አሁን ይሄው አይደለም፣ ስለዚህ ሌላኛውን ልሞክረው። ይሄም አይደለም፣ መጨረሻው ይሄ ነው ማለት ነው። ስለዚህ ይሄው ከዛ ፕሮሲድ የምትለዋን እንነካለን። ከዛ የመጨረሻው እሺ እሺ ይሄው ሁለት የተሳሳቱ ይሄው ከዛ ፕሮሲድ አሁን ጨረስን ማለት ነው። ከዛ ቀጣዩ ደግሞ ኢንአክቲቭ ይሆናል ማለት ነው። ጎቶ የምትለዋን ተነካላችሁ። እንደምታዩት ሰጠኝ ማለት ነው። አሁን ይሄው ቀጣዩ ደግሞ አሁን ጆይን ቴሌግራም ነው። እቺን ጆይን እንላለን ማለት ነው። ክሊክ እናደርጋትና ጆይን አድርገን ተመልሰን እንመራለን ማለት ነው። ከዛ ቴሌግራም ነው ይኸው ክሊክ አደርጋለሁ። ከዛይን ጆይን ሶስቱን ሞላን ማለት ነው። ከዛ ክሬት ዋሌት ይላል። እቺን ክሬት እናደርጋለን። ከዛ ኢንተር ዋሌት አድሬስ ይላል። ዋሌት አድሬስ ቲአርሲ የሆነ እናመጣለን ማለት ነው ከትረስት ዋሌት። ከዛ እዚህ ላይ አድሬሱን ይሄው እዚህ ላይ እጄ አመጣለሁ። ይችን ሪሲቭ አደርጋለሁ ማለት ነው። ይችን ኮፒ አድርጌ ወስጄ ይሄው ቲአርሲ 20 የሚል ነው። ከዛ የሚጠይቀን እንደዛ ነው። የተለየ አድሬስ መውሰድ የለባችሁም፣ ተመሳሳይ መሆን አለበት። ከዛ ከቅድሙ ላይ ሄዳለሁ። ይኸው
እዚች ላይ ፔስት አደርጋታለሁ ማለት ነው። ከዛ በመቀጠል ኮንፊርም የምትለዋን ክሊክ እናደርጋለን። አራት ዩኤስዲቲ ተቀበሉ ማለት ነው። ከዛ የመጨረሻው ሳሚት ነው ይላል። ኬዋይሲ ይሄ ነው የመጨረሻው ማለት ነው። ከዛ ከዚህ ላይ የምታደርጋላችሁ አፕሎድ ፍሮንት ኢሜጁን ፍሮንት እና አፕሎድ ባክ ይላል። ይችን አለወለዋልና ይሄ ፍሮንቱ ነው ኦልሬዲ። ከዛ ባክ የሚለውን ደግሞ ይሄንን እናመጣለን። ከዛ ፕሮሲድ። ከዛ እዚህ ላይ ፊት ለፊት ፍሮንት ትነሳላችሁ ማለት ነው። መታወቂያዎችን ይዛችሁ ትነሳላችሁ በካሜራ እዛ ማስገባት ነው። መጨረሻ ላይ ፕሮሲድ ማለት ነው የምትሉት። እንደዚህ ነው አካሄዱ። ይሄ ትንሽ ስለሚቆይ ጊዜ ስለሚፈጅ እንደዚህ ታስኮች ኮምፕሊት ናቸው። እንደምታዩት ሳሚት ኬዋይሲ የሚለው ራሱ ራይት ክሊክ አድርጎታል። ስለዚህ አሁን አምስቱንም ሞልተናል ጨርሰናል ማለት ነው። ላይ እንደምታዩት ባላንሱ 5 ዩኤስዲቲ አለው ማለት ነው። ሌላኛው እዚህ ላይ እንደምታዩት ቅድም ሪፈራል የሚል የለውም ነበረ። ስለዚህ አሁን እስኪ ዊዝድሮ አድርገን ማየት እንችላለን ማለት ነው። እሺ ዊዝድሮ የሚለውን እዚህ ላይ እንንካና ከላይ ኢንተር አማውንት የሚል አለ። እዚህ ላይ 0 ነው የሚለው። እዚህ ላይ ያለውን 5 ዩኤስዲቲ እናስገባለን ማለት ነው። 2 ይቆርጣል ማለት ነው። ስለዚህ 5 እናስገባለን እዚህ ላይ። ታች እንደምታዩት ፋይናል ሪሲቬብል አማውንት 3 ነው የሚለው። ከአምስቱ 3 ማውጣት ይቻላል ነው የሚለው። ስለዚህ ፕሮሲድ ብለን እናየዋለን ማለት ነው። ዊዝድሮዋል ሪኩዌስት ሃዝ ቢን ሳብሚትድ ሰክሰስፉሊ ይላል። እዚህ ላይ እንደምታዩት ዴን ብለን እንወጣለን ማለት ነው። ከላይ እንደምታዩት ዊዝድሮዋል ብሎ -5 እንደምታዩት ማለት ነው። እዚህ ጋር ፔንዲንግ ነው የሚለው። ትንሽ እንቆይና እናየዋለን ማለት ነው። ስለዚህ እዚህ ላይ ትክክለኛ የሆነ ፕላትፎርም ነው ማለት ነው። 5 ማውጣት እንችላለን ማለት ነው በነፃ። ባክ ብለን እዚህ ላይ ስናየው እዚህ ላይ እንደምታዩት ዩኤስዲቲው 0 ሆኗል ማለት ነው። ስለዚህ ማውጣት ችለናል ማለት ነው። አመዘጋገቡን እናያለን ማለት ነው።